ሀይ እንዴት ናችሁ? አም ሶሪ በአንድ ልብስ ተደጋግሜ የመጣሁባቸው ኢትስ ቢካዝ እየተነሳው አይደለም አሞኛል እና ብዙ ኮንተንት ዛሬ ነው የቀረጽኩት ለዛ ነው። ኤኒዌይዝ አንድ ቪዲዮ አየሁ ዘ አዘር ዴይ እና ምንድነው ሴትዮዋ ባለትዳር ናት። ባሌ በጣም አቢዩዝ ያደርገኛል፣ እንዳልወጣ ሚንስ የለኝም የምኖርበት እና 3 ህጻናት ልጆች አሉኝ ራሳቸውን ያልቻሉ አለች ማለት ነው። እና ኮሜንት ሴክሽን ኢዝ ፊልድ በውሸትሽን ነው በሚሉ ሰዎች ማለት ነው። እና ምንድነው ዋናው አርጊመንታቸው ሴትዮዋ ፎቶዋ ላይ ፕሮፋይል ፒክቸሯ ላይ የታዋቂ ሰውዬ ፎቶ ነው ያደረገችው እና የእውነት ባልሽ እንትን የሚልሽ አቢዩዝ ምናምን የሚያደርግሽ ቢሆን እንደዚህ አይነት ፒክቸር አታረጊም ነበር ምናምን የሚላየው ማለት ነው። እና ባይ ዘ ዌይ እኔ አሁን ሳስበው የሆነ ኢግኖራንስ አለን። ይሄ ሁሉም ሰው እዛ ጋር በክፋት ነው ብዬ አላምንም። እንደዛ የሚለው ግን አይምሯችን ላይ የተሰራ ምን አለ መሰላችሁ፣ አንድ ሴት ስትጠቃ አውቶማቲካሊ ጥቃቷን ዲስሚስ ለማድረግ የሆነ ነገር እንፈልጋለን። ፎር ሰም ሪዝን እንዲያርገሽ ነው፣ አንቺ እንዲህ ስላረግሽ ነው፣ አጭር ቀሚስ ለብሰሽ ነው፣ እሱን ፕሮቮክ አርገሽ ነው፣ ለወንድ ልጅ እኮ መልስ አይሰጥም፣ እነሱ እኮ ቁጡ ናቸው ምናምን። አሁን ሳናቀው ምን እየሆነ እንደሆነ ታውቃላችሁ? አቢዩዘሩን እየደገፍን ነው። እና እንድታስቡት የምፈልገው ነገር ሁል ጊዜ ምን መሰላችሁ፣ አንዲት ሴት ተጠቃው ስትል ዲፎልታችሁ ሊሆን የሚገባው ማለት ነው፣ ቶሎ አይምራችሁ ውስጥ ሊመጣ የሚገባው ነገር ማመን ነው። እችን ሴት ማመንና መርዳት ነው። ባይ ዘ ዌይ ሁሌ ምን አስባለሁ መሰላችሁ፣ አሉ እኮ ኦፍ ኮርስ የውሸት ተደፈርን የሚሉ ሴቶች አሉ፣ የውሸት ተጠቃን የሚሉ ሴቶች አሉ። ግን ምን ያህል ፐርሰንት ናቸው? ፕላስ ደግሞ የደፋሪ የገዳይ የደብዳቤ አቢዩዘር ደጋፊ ሆናችሁ ራሳችሁን ከምታገኙትና የውሸታም ደጋፊ ሆናችሁ ራሳችሁን ከምታገኙት እኔ ሁሌ አእምሮዬን ማሳምነው እንደዛ ነው። ነገ እቺ ልጅ ውሸቷን ነበር ተብዬ ውይ ለውሸታም ነበር የቆምኩት ብዬ አንገት መድፋት ይሻለኛል ሳላምናት ቀርቼ የእውነት ተደፍራ ነበር እኮ የእውነት አቢዩዝ ተደርጋ ነበር እኮ ይሄ ሰውዬ እኮ ገደላት እኮ ሳንረዳት ቢባል ራሴን ይቅር አልልም። ሁሌም የውሸታም ደጋፊ መሆን ይሻላል። ነገ ላይ ሲጣራ ውሸታም ናት ተብሎ እኔ አንገቴን ብደፋ ይሻለኛል እቺ ልጅ ህይወቷን እውነት ሆኖ ህይወቷን ከምታጣ ማለት ነው። ይሄንን ነገር አእምሯችሁ ውስጥ ሊያስቀምጡት። አሁን ለምሳሌ የኔ ቢጤ መንገድ ላይ አግኝተን እንደምታውቁት በጣም የቆሰለ ምናምን እንደዛ አድርገው በቲያትር ሰውን የሚሸውዱ በጣም ጥቂት ሰዎች አሉ አይደለ? እነሱ አሉ ብለን ዝም ብለን ሁሉንም ሰው እየተውን አንሄድም እኮ አይደል? አንሄድም። በቃ ልባችን የተሰማውን ያሳዘነንን ሰው ውሸቱንም ቢሆን በሱ ይሁን ኃጢአቱ አይደለ ብለን እኛ ከላያችን ላይ እናወርዳለን። ያንን ማገዝ ያለብንን እናግዛለን። ይሄን ተሴም ቲንግ ነው። ባይ ዘ ዌይ ውሸቷን ከሆነ እኮ ኃጢአቷ በላዩ ላይ ነው አይደል? ህግም እኮ ይቀጣታል። እኔ ግን በተሰጠኝ ኢንፎርሜሽን መሰረት እሷን አምኜ መስጠት ያለብኝን እርዳታ መስጠት ነው ያለብኝ። ነገ ውሸቷን ቢሆን ወይኔ ውሸታም ነው ያገዝኩት ብዬ አንገት ብደፋ ይሻለኛል። ለደፋሪ ነበር ለካ ጠበቃ የቆምኩት ብዬ ከምናደድ ማለት ነው። እና አይ ሆፕ እንግዲህ ይሄ ይረዳችኋል ብዬ አስባለሁ። ላቭ ዩ ጋይስ።